بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ዛሬ ኢንሻአላህ ያገናኘን ያው የወቅታዊ ጉዳይ ነው። እንደሚታወቀው አሜሪካ እስራኤል ባንድ ጎን እና ኢራን ባንድ ጎን ያው ጦርነት ከጀመሩ ቆይተዋል። ብዙ ጊዜያቸው ሆኗል። ያው ውጤቱም ራሱ እኛ ሀገር እስክንሰማው ድረስ ነዳጅ ጠፍቶ ያለውን ችግር ታውቁታላችሁ። طيب ስለዚህ ጉዳይ ብዙ ሰዎች የተለያየ ነገሮች ይናገራሉ። ስለዚህ እኛም የተወሰነ የራሴን አመለካከት ለመናገር ነው። የራሴን አመለካከት ማለት ያው ከራሴ ሳይሆን ከዲኑ አንፃር እኔ የደረስኩበት አመለካከት ማለት ነው። አሁን ብዙ ሰው ምን የተለያየ አይነት ሰው አለ። አሁን ኢራን የሚደግፍ አለ፣ አይ የትኛውንም እንትን አለ ብሎ ዝም የሚል አለ። ያው ከካፊሮች ደግሞ እስራኤልና አሜሪካ የሚደግፍ ይኖር ይችላል። ብዙ አይነት አለ። ኢራንን የሚደግፈው ራሱ ብዙ አይነት ነው። ኢራንን ደግፎ አረቦችንም ይደግፋል። ኢራን ደግፎ አረቦችን የሚሳደብ አለ። ብዙ አይነት ነው ያለው። طيب እኛ ከየትኛው ነን? ለምሳሌ ከታሪክ አንፃር ስናየው ኢራን የፐርሺያን ኢምፓየር ከሮማን ኢምፓየር ጋር የድሮ ስልጣኔ ነው። እንደሚታወቀው ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ወደ አረቦች ሲላኩ የፐርሺያን ኢምፓየር እና የሮማን ኢምፓየር ነበረ። የፐርሺያን ኢምፓየር ያወደቀው የአረቦች ኢምፓየር ነው። አንዳንዶቹ አሁን የአረቦች ኢምፓየር ለምን አልከው ሊሉ ይችላሉ። የሙስሊሞች ይላል። ያው የአረቦች ነው፣ የሙስሊሞች ነው፣ የአረቦች ነው። በዛን ሰዓት የነበሩት አረቦች ናቸው ሙሉ ኢላ ትንሽ ሲቀሩ ማለት ነው። በጣት የምትቆጥሯቸው እኛ የምናውቃቸው እናንተ የምታውቀው ሁሉም የሚያውቀው ሰው ሱሀይብ ሩሚ፣ ቢላል ሐበሺ እነዚህ የመሳሰሉትን እንጂ ያው እንደሚታወቀው ወደድንም ጠላንም ያው አረቦች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም አረብ ናቸው። አቡበክር ስዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን አፋን፣ አሊ ብን አቢ ጣሊብ 90% ሰሃቦች አረቦች ናቸው። طيب እነሱን እና በዝርዝር እንመጣበታለን። ስለዚህ ጉዳይ አረቦቹ ያው እንደሚታወቀው ያው የሙስሊም ኢምፓየር ይባላል፣ የአረቦች ኢምፓየር እኔ የፈጠርኩት አይደል። በነገራችን ላይ ብታዩ አንዳንድ የታሪክ እንትኖች ላይ አንዳንድ ሰዎች የሙስሊሞች ኢምፓየር ብቻ ለምን ይባላል፣ ለምን የአረቦች ኢምፓየር አይባልም? ምክንያቱም ለምሳሌ የሮማን ኢምፓየርን ብታዩት ሮማን ኢምፓየር መጀመሪያ ፔጋን እያሉ የጣዖት አምልኮ እያሉ የፔጋን አይባልም፣ የሮማን ኢምፓየር ይባላል። እኛ እስልምናችን ምንኮራው እሱ አይደለም ጥርጥራችን። ግን አንዳንድ ሰዎች የአረብ ጥላቻ ስላላቸው ይህንን ለመግፋት ፈልጌ ነው እኔ። ዞሮ ሮማኖችም ከዛ በኋላ ክርስትናም ከተቀበሉ በኋላ ኢስተር ሮማን ኢምፓየር ምናምን እየተባለ ነው የሚጠሩት። የአረቦቹ ሲሆን ግን የአረቦች ኢምፓየር አይባልም። እሺ የፐርሺያን ኢምፓየር ባጭሩ የጣለው የሙስሊሞች ኢምፓየር ወይ አረቦች ናቸው። የሮማንም እንደዛው ኢስተርን የምስራቅ ይሄ ዋና ከተማውን ለምሳሌ ዲመሽቅ ነበር ያደረገው አይደል እንዴ? ዲመሽቅ ላይ ነበረ ከተማቸው። ከዛ ሁሉ ጥርግርግ አድርጎ ከሻም ያባረራቸው አረቦች ናቸው። በል እንዲያውም ቆስጠንጢንያን መጀመሪያ የከበበው ለቆስጠንጢንያን ለመክፈት የሞከረው የኦሞይን ሰራዊት ነው። ከመሐመድ አልፋቲህ ወይ ደግሞ የዑስማንይን ከመክፈቱ በፊት መጀመሪያ ማለት ነው። እና ይሄ ነው ያለው የነበረው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያው ቁርአን የሚወረደው አሊፍ ላም ሚም ጉሊበት ሩም ብሎ ሩሞች ተሸነፉ በኢራኖች በፐርሺያዎች። ከዛ በኋላ ግን ሩሞች እንደሚያሸንፉ ቁርአን ላይ ይናገራል። ሰሃቦቹም የሮሞች ደጋፊዎች ነበር በዛን ሰዓት። ምክንያቱም ሮማዎች ክርስቲያኖች ናቸው፣ ፐርሺያ ደግሞ ጣዖት እሳት አምላኪ ናቸው። ለኛ አህሉል ኪታብ ይቀርባል ከእሳት አምላኪ። እሺ ይሄና ያን ጦርነት አንድ ለው አይደለም። ይሄን የሚረዳ ካለ ያው የራሱ ችግር ነው። ምክንያቱም አንዳንድ ሰው ቡድንተኝነት ይዘውና ህዝቢ ሆኖ ከዛ በኋላ የራሱን ፍርድ ይፈርዳል። እንግዲህ እንደፈለገ እንደዚህ አይነት ሰው ዞሮ የሚያዳምጥ ሰው ሙሉን አዳምጦ መፍረድ ይችላል። طيب ያ ያለ እንግዲህ ሙስሊሞች ያው የአረቦች ኢምፓየር የፐርሺያንም የሮማን ኢምፓየር ይሄን ሁሉ ውጦ አሸንፎ
ከዛ በኋላ ሙስሊሞች ብዙ ዓመታት ያው እንግዲህ ከኹለፋው ራሺዲን ገዙ። ከኹለፋው ራሺዲን በኋላ ኡመይይን መጡ። ኡመይይን የሙዓዊያ ብን አቢ ሱፊያን ቤተሰቦች ያው እንደሚታወቀው ቁረይሾች ብዙ ጎሳ አላቸው አይደለ? በኑ ሐሺም አለ፣ በኑ ኡመያ አለ፣ ሌሎችም አሉ። በኑ አባስ አለ። አራት ናቸው እንደሚታወቀው ማለት ነው። በኑ ሐሺም እና በኑ ሙጠሊብ ያው እንደሚታወቀው በኑ አባስ አይደለም፣ አፎን በኑ ሙጠሊብ ነው። እነዚህ እንደ አንድ የሚቆጠሩ ምክንያቱም በረሃቡ ጊዜ በኑ ሂሻሞች ሲዘጉ እነሱ አብረው ስለነበሩ ማለት ነው። በኑ ኡመያ ዞሮ ዞሮ ቁረይሾች ናቸው። የሙዓዊያ ዘሮች ዋና ከተማቸውን ዲመሽቅ አድርገው እስልምናን 100 ምናምን ዓመት ገዝተዋል። ምርጥ ንጉሶችም ነበሯቸው። እንደነ ከዋናው ሙዓዊያ ብን አቢ ሱፊያን ጀምረን የዚድ ብን ሙዓዊያ ልጁ አለ እያለ ይቀጥላል። ከዛ ደግሞ እንደሚታወቀው ዑመር ብን አብዱልዓዚዝ ደግሞ አለ። ትልቁ እንደሚታወቀው ትልቅ አሚር ነበረ፣ አላህን የሚፈራ ታሪክ ላይ ይወሳል። በጣም ኡመይይን በጣም ምርጥ ነው የነበሩት። እስልምናን በጣም ካስፋፉት ውስጥ እስከ ኤዥያ ውስጥ እስኪገባ ቻይና ውስጥ እስኪገባ ስፔንም የመሰረቱት እነሱ ናቸው። አንዱልስን የመሰረቱት ኡመይይን ናቸው። አንዳንድ ሰው አሁን ይመጣና ይሄ የራፊዳ የሺዓ የመጁሳ አመለካከት ያለው ወይ ደግሞ የሺዓ እንደዚህ አረብ ጥላቻ ያላቸው የኡመይይን ስርወ መንግስት እነሱ የገዙትን ለማንቋሽ ይሞክራል። ከኹለፋኡ ራሺዲን ቀጥሎ ምርጥ ዘመን የኡመይይን ዘመን ነው። ነብያችን ሰለላሁ ዐለይሂ ወሰለም የጠቀሱት ነው። ከኹለፋኡ ራሺዲን ኸሊፋ አለ። ከኸሊፋ በኋላ ደግሞ መልካም ንጉሶች ይመጣሉ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ኡመይይን እንደሚታወቀው ከወደቁ በኋላ አባሲይን መጡ። ያው ኡመይይን ሲወድቁ አንዱ አሚር ሸሽቶ እንደሚታወቀው ወደ 7000 አካባቢ ሰራዊት ይዞ ወደ ባህር ተሻግሮ በሰሜን አፍሪካ መጥቶ ስፔን ላይ መንግስት መስርቶ ስፔንና ፖርቹጋል ይሁሉ 700 ዓመት የገዙት ኡመይይን ናቸው። ታሪክ እንድናውቅ ብዬ ነው ይሄን ሁሉ ማነሳው። አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ ሐበሻ ውስጥ እስልምናን ይዘው የገቡት አረቦች ናቸው። ቱርክ ውስጥ እስልምናን ያስገቡት አረቦች ናቸው። አፍጋኒስታን፣ የትኛውም ቢሆን ሰሜን አፍሪካ እነ ዑመር ብን ዓስ እነ ሙዓዊያ ብን አቢ ሱፊያን እነዚህ ሁሉ እነ ዑመር ብን ኸጣብ እያጓያች እዚህ ስራችን ውስጥ እየገቡ እስልምና ያመጡት አረቦች ናቸው። አሁን ተነስቶ እያንዳንዱ ሰው አረብ ይሳደባል። ስለ አሁኑ ሁኔታ እናወራለን። የድሮ ምናምን ሊለይ ይችላል። አንዳንዱ ሰው አሁን የድሮ አረቦች የሰሩትን ታሪክ ሲሆን የኛ ለማለት ይፈልጋል። አሁን ደግሞ እነሱ ሊገነጥላቸው ይችላል። የነሱ ናቸው፣ የነሱ አባቶች ናቸው እኮ የሚሰሩት። ያንተ አባት አይደሉም፣ የኔም አባት አይደሉም፣ አረቦች ናቸው። ይሄ እኮ ሊታወቅ ይገባል እኮ። ቱርክ ሲሆን የቱርክ የሰራው ታሪክ ሲሆን ቱርኮች እንደዚህ ሊባል ይፈለጋል። ኢራኖች ሲሆኑ ኢራን እንደዚህ አድርገዋል፣ ኩርድ እንደዚህ አድርገዋል፣ ሐበሻ እንደዚህ አድርገዋል። አረብስ አይወራም ማለት ነው። አረቦችስ ምን አላደርጉም? ይሄን ፍቅና ነው፣ ይሄን ፍቅና ነው። طيب ከዛ በኋላ እንግዲህ አባሲይን መጡ። ከአባሲይን ከወደቀ በኋላ አባሲይን ለረጅም ጊዜ ነው የገዙት እንደሚታወቀው ለብዙ መቶ ዓመታት። ከዛ በተታሮች የአባሲይን ጊዜ አለቀ። የመጨረሻውን ንጉስ ገደሉት። አባሲይን ሲወድቅ ያው እንደሚታወቀው የተለያየ መንግስታት በተለያዩ ቦታዎች ተመሰረቱ። ዲማሽቅ የራሱ ግብጽ የራሱ ብዙ ቦታ ተመሰረተ። ያው ተታሮችን ያሸነፉት እንደሚታወቀው ለመጀመሪያ ጊዜ ጦርነት ላይ ያሸነፏቸው ግብጾች ናቸው እና ሰይፉዲን ቀውጥዝ እነዚህ ናቸው ግብጽ ላይ ያሸነፉት ማለት ነው። መጀመሪያ አይኑል ጃሉት ላይ ያሸነፉ፣ ከዛ በኋላ ያለ ጦርነት የተለያየ ተከታታይ ያሸነፉ። ግብጽንም ሌሎች ሙስሊሞች ከተታሮች ወራ አተረፉ ማለት ነው። ያው ይሄ ዲን ብዙ መስዋዕትነት የተከፈለበት ነው። طيب ከዛ በኋላ ባጭሩ እንወቀው ብዬ ነው ታሪኩን ነካ አድርጌ ለፎኑ እንጂ ረጅም ሰዓት ማውራት ይቻላል ስለዚህ ታሪክ ማለት ነው። እያንዳንዱ ታሪክ ከተታሮች ከወደቀ በኋላ ባግዳድ ላይ የአባሲይን ከወደቁ በኋላ አባሲይን ያው ከኡመይይን በስርዓታቸውም ዝቅ ያለ ነው። ኡመይይን ያው አረብኛ ቋንቋ የጠበቁ ዲናቸውን የጠበቁ ናቸው። አባሲይንም ለዲና ሰርተዋል፣ ግን ኡመይይን ጋር የሚደርስ የለም ከኸሊፋዎች ቀጥሎ ማለት ነው። ይህን በዚህ ተቃራኒ የሚያወራ ካለ ያው ታሪክ ስለማያውቅ ነው፣ ወይ ደግሞ ቡድንተኝነት ህዝብይነት ይዞት ነው። طيب ማውራት ያስፈልጋል። ምክንያቱም እንዲህ ነው ብሎ ምክንያቱም ሰው አንተን ህዝብይ ሊል ይችላል፣ ወይ አንተ እንደዚህ ነው ዋህቢና አንተ መድኸሊና ብሎ ሊል ይችላል ይላል። እኛም እናወራለን። ምክንያቱም እነሱ እያወሩን ያዝንንብልበት ምክንያት የለም። ባጥሉ እየተወራ ሐቅ ዝም አይባልም። እናወራለን።
የቁል መንካን ማሻ የፈለገው ሰው የፈለገውን ነገር ይበል። ጠይብ አሁን ያለው እንግዲህ አባሲን ከወደቁ በኋላ ደግሞ ከትንሽ ጊዜ በኋላ የተለያየ መንግስታት ነበሩ። ዑስማንይን መጡ። ከቱርክ የመጡት ማለት ነው። ከዑስማንይን በኋላ ዑስማንይን ለብዙ ዓመታት ገዝተዋል። ከዛ የመጨረሻው እንግዲህ ሱልጣን አብዱልሐሚድ በአንደኛው ጦርነት ቱርኮች ከጀርመን ጋር ነበሩ። ያው ጦርነቱ ላይ ውጤታማ አልነበሩም። ከዛ በኋላ ፈረሰ። በዚህ በተያያዘ ታሪክ በነገራችን ላይ ዑስማንይን ሲወድቁ ሳውዲዎች እንደዚህ አድርገው ከእንግሊዝ ጋር አግዘው ምናምን የሚባለው ያው ብዙ ተረት የሚያወራ ሰው አለ። በነገራችን ላይ አረቦች በዑስማንይን ጊዜ ተጨቁኖ ነው የነበረው። ሂዳችሁ ታሪክ ማየት ይቻላል። እኔ የምለው ሳይሆን ቱርኮች የራሳቸው የጻፉትን ታሪክ የዑስማንይን ንጉሶች ሐጅ አያደርጉም ነበር አብዛኞቹ። አንዴም ራሱ ሐጅ ያላደረጉ ብዙ አሉ። ብዙ አጸያፊ ነገሮች ማውራት ይቻላል። በቱርክ ጸሐፊያን የተጻፈ በአረቦች አይደለም፣ በቱርክ ጸሐፊያን የተጻፈ መጽሐፍ ውስጥ ማለት ነው። በነገራችን ላይ ዶሪህ ውስጥ ቱርክ ውስጥ ያለ ዶሪህ ውስጥ ሐጀር አስወድ የተወሰደ አለ ቱርክ የተቀመጠ። ዞሮ ዞሮ እኛ ራሳችን ቱርክ አይደለም፣ ግን አንዳንድ ሰው እንግዲህ አረቦችን እያጠቃ ቱርኮችን ከፍ እያደረገ ወይ ኢራኖችን ከፍ እያደረገ የሚያወራ ሰው ስላለ ያንን እርማት ለመስጠት ነው። ያው ቱርኮች እንግዲህ ከወደቁ በኋላ ያለን መንግስት አሁንም አይዋጥም። የሙስሊም መንግስት የሳውዲ መንግስት ነው። ሳውዲዎች እንግዲህ አለ ስዑዶች ታሪክ ላይ ሂዳችሁ ማንበብ ትችላላችሁ። በዚህ ዘመን ቀላል ነው። አሁን በዚህ ጊዜ አንድ ሰው ታሪክ ማወቅ ከፈለገ ቀላል ነው። ብዙ ነገር በቀላል ማየት ይቻላል። ለምሳሌ አለ ስዑዶች ሪያድ አካባቢ ማለት ነው። ሪያድ አካባቢ ድርዕያ የእነሱ እንደሚታወቅ የተነሱበት ከተማ ድርዕያ አካባቢ ነው። ድርዕያ አካባቢ የዛሬ አሁን 300 ዓመት አካባቢ ነው የመሰረተው እነሱ አለ ስዑዶች። ግን ከዛ በፊት የዛሬ 800 ዓመትም ንጉሶች ነበሩ። አካባቢያቸውን ነበር እንጂ የሚያስተዳድሩት ንጉሶች ነበሩ። አንዳንድ ሰው እንደሚያወራው ዝም ብሎ ተለቃቅመው መጥተው በአንድ መንግስት የሆኑ አይደለም። አያውቅም ሰው ንጉሶች ነበሩ። አንድ አካባቢ ነው የሚገዙት፣ ግን እንደዚህ ትልቅ አካባቢ አይገዙም ነው። በኋላ ላይ ግን ሼክ እንደሚታወቀው ሼክ መሐመድ አብዱልዋሃብ ዋሃብያ ብለው የሚሳደቡበት ከአካባቢው ማስተማር ሲጀምር አካባቢ ሰዎች አልተቀበሉትም። የተለያየ አካባቢ መጀመሪያ ቂራት ቀርቷል። በነገራችን ላይ ሼክ መሐመድ አብዱልዋሃብ ታሪክ ማየት ይቻላል። ባስራ ሂዷል፣ ኢራቅ ሂዷል፣ የተለያየ አካባቢ ዞሮ ቂራት ቀርቷል። ከዛ በኋላ ወደ ሀገሩ ተመልሶ ዳዕዋ ሲጀምር ግን ጥሩ አልጋጠመውም። ማንም ሰው የሚያጋጥመው ነው። ነቢያት ራሱ ያጋጥማቸዋል። ከዛ በኋላ እንግዲህ በየቦታው እየሄደ ማስተማር ጀመረ። እዚህ ሲባረር እዛ ሲባረር፣ መጨረሻ ላይ ግን ከሳሰቱ መሐመድ ብን ስዑድ ነው። እሱን ሲያስተምር ግን መጀመሪያ እሱን አይደለም ሌሎች የእሱ ቅርብ የሆኑ ናቸው ያስተማራቸው። ሲቀበሉት እሱም ሲሰማ ተቀበለው። በሱ ምክንያት እንግዲህ ሂዳያ አገኘ። ከዛ በኋላ በነገራችን ላይ ሂዳያ ማለት ከክፍር ወደ እስልምና ብቻ አይደለም፣ ከቢድዓም ወደ እስልምና ሂዳያ ነው። ያው የቢድዓ ሰዎች ሁሉም ካፊር ናቸው እያልኩ አይደለም። ከቅን መንገድ ወደ ቅን መንገድ አለ፣ የተሻለ አለ። طيب ከዛ በኋላ እንግዲህ መሐመድ ብን ስዑድ ከሼህ መሐመድ አብዱልዋሃብ ጋር ሆነው ዳዕዋ ጀምራሉ። ከዛ እዚህም እዛም ሲያስተምሩ ሼህ መሐመድ አብዱልዋሃብ ጋር መሐመድ ብን ስዑድና መሐመድ ብን አብዱልዋሃብ ተስማምተው ዳዕዋ ይጀምራሉ። ያው የንግስናና የስልጣኑን መሐመድ ብን ስዑድ ይይዛል። መሐመድ አብዱልዋሃብ ደግሞ የዳዕዋውን ይዘው በየቦታ ያስተምራሉ። አላህ ብሎላቸው የመጀመሪያው የሳውዲ መንግስት ይመሰረታሉ። ሰፊ ነበር። ከዛ የቱርኮች በዛን ሰዓት እንግዲህ ይሄ የቆየ ታሪክ ነው። ከአንደኛው ዓለም ጦርነትን በፊት ነው። እንግዲህ የቅድሙን ጨርሰን አሁን ወደኋላ ተመልሰን እያወራ ነው። እንግዲህ መሐመድ አብዱልዋሃብ ጋር ሲከፍቱ በኋላ ላይ እንግዲህ መሐመድ አብዱልዋሃብ ሞቶ መሐመድ ብን ስዑድ ሞቶ እንግዲህ ከነሱ ከሞቱ በኋላ የተወሰነ ጊዜ በኋላ እንግዲህ ቱርኮች የዋሃቢ መንግስት አለ ብለው እነሱን ለማፍረስ ያው ግብጾች ያው በቱርኮች ስር ነው የነበሩት። ኢብራሂም ባሻ ነው ማነው ይልኩና ሳውዲ ጋር ጦርነት ይጀምራሉ። ከዛ ሳውዲዎች ያው የቱርክ ሰራዊት እየገፋ መጥቶ እስከ ሪያድ መጨረሻ ላይ ይደርሳል። ሪያድን
እንግዲህ ከከበቡ በኋላ በወቅቱ የነበረው አሚር ያው ሌሎቹን ሰዎች በነገራችን ላይ በዛ ሰዓት $1 የዋህብያ ጭንቅላት አንድ ያመጣ $1 እንሰጣለን እያሉ ብዙ ሰው ተገሏል። በዛን ጊዜ ማለት ነው ዋህብያዎች እየተባለ ዑስማንዮች ያው የቱርኮች ቆብይ ናቸው፣ ቀብር አምላኪዎች ናቸው። ይሄንንም እኔ የምለውን ሁሉ ታሪክ ሂዶ ማረጋገጥ ይቻላል። አረቦች በጻፉት ታሪክ አይደለም፣ ራሳቸው ቱርኮች በጻፉት መጽሐፍት ማለት ነው። ከዛ በኋላ ያው በወቅቱ የነበረው ንጉስ ያው ሰውን ተውትና እጅ ልስጥ ይላቸዋል። እሺ ብለው ከያዙት በኋላ ቃላቸውን አልጠበቁም። አካባቢ የነበረውን ሰው ይገላሉ። የሼህ መሐመድ አብዱል ወሃብ የልጅ ልጅ ያው እንደሚታወቀው አሁን ኪታብ ተህሪር የጻፈው ሼህ መሐመድ አብዱል ወሃብ ነው። የሱ የልጅ ልጅ ፈትህ መጂድ ሸርህ የጻፈው አለ። እሱን ማለት ነው ቀብር ውስጥ መሬት ውስጥ ቀብረው ይሄ ማዓዚፍ የሙዚቃ መሳሪያ እየመቱ ነው በመድፍ የመቱት የገደሉት ማለት ነው። ከዛ በኋላ ይሄን ካደረጉ በኋላ በወቅቱ የነበረውን አሚር ወስደው ገለው ወንዙ ውስጥ ይጥሉታል ማለት ነው። የመጀመሪያው የሳውዲ መንግስት በዚህ ያከትማል። የአለ ሰዑዶች ግን አላቆሙም። ከዛ በኋላ ወደ ሌላ ቦታ ሸሽተው መልሰው ሁለተኛ የሳውዲ መንግስት ይመሰርታሉ። የሁለተኛው የሳውዲ መንግስት ማሙኑ ይፈርሳል። ከዛ ሶስተኛው የሳውዲ መንግስት የሳውዲ አገር ይመሰረታል ማለት ነው። አሁን ምናያት ማለት ነው። ይሄንን የመሰረተው መሊክ አብዱል አዚዝ ማለት ነው። አሁን ያሉት የነ ሰልማን የነ ፈህድ አባት ማለት ነው። አብዱል አዚዝ ሳውዲን ይመሰረታል ማለት ነው። ተዋግቶን የመሰረተው ደባቸውን አፍሰውን የመሰረቱት ማንንም ሰው ለሀገሩ እንደሚዋጋው ተዋግተው አገራቸው መስርተዋል። አንተ ወደድከውም ጠላኸው ማለት ነው። የፈለግከው ስም አውጣለት። ለሀገራቸው ተዋግተው አገራቸውን ነፃ አውጥተው መንግስት መስርተዋል። መካና መዲናንም ሳይቀር ተቆጣጥረው ያው መካና መዲና የጦርነት አልተዋጉም፣ ግን ይዘው አገራቸውን እንደሚታወቀው አሁን ያለችውን የሳውዲ መንግስት ይመሰርታሉ ማለት ነው። ቆይ እንደሚታወቀው አሁን ኸሊጅ ውስጥ ካሉት ሀገሮች ውስጥ ገልፍ ስቴት ከሚባሉት አንዱ ሳውዲ ነው። አብዱልአዚዝ ከሞተ በኋላ እንግዲህ ልጆቹ እየተተኩ አሁን በአሁኑ ሰዓት ሰልማን መንግስት ነው፣ ንጉስ ነው። አንዱ የምታውቁት ነገር ምንድነው? ሳውዲ መንግስት የተመሰረተው በራሳቸው በደማቸው አፍሰው ተዋግተው ነው። ይሄ አንድ ያደረጉት የተለያየ ጎሳ የነበረ ተከፋፍሎ በጎሳ እንደ ጃሂልያ ሲኖር የነበረ ደማቸውን አፍሰው አንድ መሰረቱ። ለሀገራቸውም ጠቅመዋል፣ ለህዝባቸውም ጠቅመዋል። ነዳጃቸው ቢባል ብቻ አይደለም፣ ነዳጅ ያለበት አገር ስንት ድሃ አለ፣ እርስ በርስ ጦርነት ያለበት አለ፣ ዳይመንድ የሚወጣበት አለ፣ ስንት ጦርነት የሚዋጉ የሚጫረሱ አሁንም ድረስ ደም የሚፋሰስበት ያልተጠቀሙ ስንት ሀገሮች አሉ። እነሱ ሀገራቸውን ጠቅመዋል፣ ህዝባቸውን ጠቅመዋል። በቃ አለቀ። ከዚህ በለጥ ምን ያለ? አንዳንድ ሰው ነዳጃችን ይላል። ማን ነው ነዳጅ? የማን ነዳጅ ነው? ሙስሊም ኢትዮጵያ ውስጥ አዎ ሙስሊም ለሙስሊም ይረዳዳል፣ ግን ያንተ አይደለም የነሱ ነው። አለቀ። አጭር አማርኛ ነው፣ አጭር ንግግር ነው ይሄ። ይሰጡ ከፈለጉ ይሰጡሃል፣ ከፈለጉ አይሰጡም። አለቀ። አላህ ሱብሓነሁ ወተዓላ የሰጣቸው ኸይራት ነው። አንድ ብዙ ሰው ችግር ውስጥ የሚገባው ያለው ሂስድ ነው፣ መቀኝነት ነው። አላህ ሱብሓነሁ ወተዓላ አመቻችቶላቸዋል። በነገራችን ላይ ዲነኛ ለመሆን እኮ ድሃ መሆን አያስፈልግም እኮ። ድሃ ሆኖ ዲነኛ አለ፣ ድሃ ሆኖ መናጤ አለ፣ ሀብታም ሆኖ መናጤ አለ፣ ሀብታም ሆኖ ደህና ሰው አለ። እነ ዑስማን ብን አፋን ሀብታሞች ነው የነበሩት። እነ አቡበክር ስዲቅ ሀብታም ነው የነበሩት። ድሆችም ሰሓባ ነበር፣ ሀብታም ነበር። ያለን ይሄ አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ሀብታሞች ነው ይላል። ሩዝ አንዱ ሰው መጥቶ ሩዝ ይበላል ይላል፣ አንዱ እንትን ይላል። አላህ የሰጣቸውን ይበላሉ። አንተ አላህ የሰጠን እኛም አላህ የሰጠን እንበላለን። ይሄ መጥፎ እኮ አይደለም። ሩዝ መብላት እኮ ነውር አይደለም። እስራኤል ጥሩ ምግብ ነው። ያው እንደሚታወቀው እኛ በተለይ ደግሞ እንደሚታወቀው በስጋ ከተሰራ ለመሳደብ አይደለም፣ ጥሩ ምግብ ነው። ጭንቅላት አንዳንድ ሰው ሶሻል ሚዲያ ላይ ታችኋል። አንዱ ጭንቅላት ይደፍናል ይላል፣ አንዱ እንትን ይላል። ይሄ ራሱ ነው እንግዲህ ሳይንስ ላይ ገብቶ የተሞከረ ነገር ካለ ያሳየን። አሊያ በገገማው ዝም ብሎ በመጣልህ እንደፈለከው ማውራት ከሆነ ሁሉም ቀላል ነው። ይሄ ሳውዲዎች እናደርገው። ከዛ ያው እንደሚታወቀው ገልፍ ስቴት አንዷ ሳውዲ ናት። ከዛ ቀጠር አለ፣ ኢማራት አለ፣ ዑማን አለ፣ ሌሎችም ሀገሮች አሉ እዛ ውስጥ ማለት ነው። ኩዌት ምናምን አሉ። አብዛኞቹ ሀብታሞች ናቸው፣ አቅም አላቸው። አላህ ሱብሓነሁ ወተዓላ የሰጣቸው ነው። አንዱ ይመጣል በዚህ ሰዓት ኩዌት እንደዚህ ነው አንተና እገሌ አይረዳም እገሌ ምናምን ይላል። አንደኛ ሲጀመር ፖለቲካ ሁሉም ሰው የሚያውቀው አይደለም። አንተም ብትሆን ማለት ነው። ማን ነው አንተ አዋቂ ያደረገ? በየጓሮ አንዱ አጓሮ ቤት ተቀምጦ እንትን ይላል፣ አንዱ እንትን ይላል፣ አንቱ ይላል። ከዛ መድኸሊ ሲቃወማቸው መድኸሊ ይላል፣ አፍ ለማዘጋት
የፈለከውን በል። አህለ ሱና ወጀማዓዎች ከድሮ አንስቶ ስም ይወጣላቸዋል። በጃሚያ ስም ወጥቶላቸዋል፣ በዚህም ስም ወጥቶላቸዋል። አሁንም ኢኽዋኖቹም ሌሎችም ስም ያወጣሉ። ፈሊየቁሉ ማሻኡ የፈለጉትን ይበሉ። ይህ ችግር የለውም። ያው የከድሮም የተለመደ ነው። ሐቅ ግን ሊባል ይገባዋል፣ ሊነገር ይገባዋል። ጭንቅላት ያለው ሰው እንዲቀበለው ማለት ነው። አቅል ያለው ሰው እንዲቀበለው፣ ማስረጃ የሚፈልግ ሰው እንዲቀበለው ማለት ነው። ስለዚህ ሳውዲ ይሁን ሌሎቹ በተለይ ሳውዲ ለምሳሌ ፍልስጤን ብንሄድ ፍልስጤንን አገር እንድትሆን ቢሆን በሌላም ነገሮች ብዙ ነገር አገዝ አድርገዋል፣ ሞክረዋል፣ በብርም ሰጥተዋል፣ በአቅማቸውም አድርገዋል። በነገራችን ላይ የሳውዲ ወታደሮች ግብፅ ድረስ ሂደው ለፍልስጤን ተዋግተዋል። የአረብ ሀገሮች ሁሉ ተዋግተዋል እኮ። አሁን እንዴት የጀመረው የፍልስጤን ጉዳይ? አሁን የተጀመረው ወይስ አንተ አሁን ነው የምታውቀው? አረቦች እኮ ብዙ ጦርነት ተዋግተዋል እኮ ከእስራኤል ጋር። አንድ ጦርነት እኮ አይደለም። ከዚህ በፊት እንኳን ተዋግተዋል። ግብፅ ተዋግታለች እንደሚታወቀው። እንዲያውም የሳይናይ በረሃ እኮ በግብፅ በእስራኤል ተይዞ ነበረ። ደማቸውን አፍሰው ነው ግብጾች ራሳቸው ኦክቶበር ብለው የሚያከብሩት አለ በዓላቸው። እነዛ እስራኤሎቹ በዓል ሲያከብሩ ተነስተው ጦርነት የሳይናይ በረሃን የስዊዝ ካናል ተሻግረው ሳይናይ በረሃን ይይዘው መሬታቸውን ያስመልሱት በራሳቸው። አንተን ጠርተው አይደለም፣ ይህም አይደለም። ሶሪያዎች ተዋግተዋል፣ ኡርዱን ተዋግተዋል። ብዙ አረቦች እኮ ተዋግተዋል እኮ። ከኸሊጆችም ወታደር ተልኮ እኮ ተዋግተዋል እኮ። አለ ሊስት እኮ ታሪክ ውስጥ እኮ አለ። አንተ እኮ ነው አሁን አውቀህ ዝም ብለህ አሁን ተነስቶ የማታውቀው ነገር የምታወራው። የሚችሉትን አድርገዋል፣ በገንዘብ ረድተዋል። ፖለቲካ ነው። ሁሉም ሰው የፖለቲካ አካሄድ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ከአይሁዶች ጋር ተስማምቶ ኑረዋል። ሲያስፈልግ ግን እነዛኞቹ ሲክዱም ተዋግተዋል። ሁሉም ነገር አካሄድ አለው። አንተን እኮ ማሳመን አይጠበቅባቸውም። እኔም ማሳመን አይጠበቅብህም። አንተም ኑሮን ስትኖር ማንንም እኮ ማሳመን አይጠበቅብህም። አንተም የእስልምና ጉዳይ ነው። እስልምና ጉዳይ ነው። ሁሉም ያይበት አለው፣ አይን አለው። አንተ ብቻ አይደለም የምታውቀው። ስለዚህ አረቦችም ለእስልምናም ይሁን ለአረቦች የሚበጅ ነገር ያደርጋሉ። ሁሉም ሰው ግን ተነስቶ የሚያወራው ዝም ብሎ ስለማያውቀው ነገር ነው የሚያወራው። አሁን ወደ ጦርነቱ ስንመለስ አሁን ለምሳሌ ከዚህ ጋር እያይዘን አሁን እስካሁን ያወራሁት ዘልዬ ከጦርነቱ እስከ ምገባ ብዬ ነው። አሁን የኢራንና የእስራኤልና አሜሪካ ጦርነት አለ። طيب እኔ አሁን የማን ነው ብትሉኝ ቀጥታ ብላችሁ እኔ ማንም ደጋፊ አይደለሁም። ማሻአላህ ነው የምለው። እስራኤልም ይመታ፣ አሜሪካም ይመታ፣ ኢራንም ይመታ ደስ ይለኛል። እናንተም አሁን በእኔ ላይ ፈልጋችሁ ማለት ትችላላችሁ። የእስልምና ምናምን ምንም የሚያገናኘው ነገር የለም። እስልምና ጋር ኢራንና እስልምና የሚያገናኘው ነገር የለም። ሱሪያ ውስጥ ስንት በመቶ ሺህ የሚቆጠር ሰው የሞተው በኢራን ነው። ኢራቅ ውስጥ ሱኒዎች በስንት መቶ የተገደሉት እነሱ ናቸው። ሺዓ ሙስሊም አይደለም። ራፊዳ ኢራን ውስጥ ያሉት አይደሉም። መጁሳዎች ናቸው፣ እሳት አምላኪዎች ናቸው። እነዚህ ከዚህ በፊት የነበረውን ታሪክ ነው የሚለው። ቀራሚጣዎች ባጢንያ ሺዓዎች መካን ይዘው ሐጅ ያደረገ ሰው እየገደሉ ማው ዘምዘም ውስጥ አስከሬን ሲጥሉ ነበር፣ ሬሳ ሲጥሉ ነበር። የነሱ ንጉስ የቀራሚጣዎች ንጉስ ካዕባ ላይ ወጥቶ አይነ ጡዩሩል አባቢል እስከ ማለት ድረስ ማለት ነው። የታሉ የአብርሃም ዝሆኖችን የገደሉት ወፎች የታሉ እያለ ሲፎክር ማለት ነው። አላህ ሱብሓነሁ ወተዓላ ያያል። አላህ ሱብሓነሁ ወተዓላ እንደኛ አይቸኩልም፣ አስወገዳቸው። የነሱ ልጆች ናቸው እነዚህ። ከእስልምና ጋር ምንም ያገናኝ የለም። እስልምና እናንተን አይደለም። ሙሽሪክና ካፊር ነው የሚዋጋ ያለው። ሙሽሪክና ካፊር ነው የሚዋጋ ያለው። በአንዱ ኩን ይሁዳና ነሳራ አለ፣ በዚህ ደግሞ እሳት አምልኪዎች ናቸው። እነዚህ ሙስሊሞች አይደሉም። ሶሪያ ውስጥ ስንት ሰው ነው የተገደለው? በርሚል የዳይናማይት ድልድይና ቤት ፎቅ የሚፈርስበት በዳይናማይት ቦምብ እኮ ነው ሲወርድባቸው የነበሩ ሶሪያዎች። ስንት ዓመታት ሙሉ በሻር አልአሰድ በነገራችን ላይ ዓለዊ እኮ ነው። በሻር አልአሰድ ዓለዊ ነው፣ ባጥን የሺዓ ነው። ከራፊዳ ከኢራኖች ጋር ተስማምቶ ነው ያንን ሁሉ ሲያደርግ ነበር። ሒዝበላህ አይደለም በነገር ሉብናን ሒዝብ ሸይጣን ሉብናን ውስጥ ቁጭ ብሎ ሶሪያ ውስጥ ገብቶ ያን ሁሉ ሰው ሲገል ነበር እኮ እሱ ነው። ሴት አይቀራቸው፣ ህፃን አይቀራቸው። ፎቶ ማየት ትችላላችሁ። በኬሚካል አይቀራቸው የሶሪያ ህዝብ የገደሉት። ሶሪያው ስንት ነው የተገደለው? ሶሪያው ስንት ነው የተሰደደው? ይሄ እኮ ነው አሁን የሚጎዳን ያለው እኮ እስልምና ይሄ የሚጎዳ ያለው። ምክንያቱም አንዳንድ ሰው ወይ ታሪክ አያነብም ወይ ደግሞ ሾርት ሜሞሪ ነው። ምን ማለት ነው? አሁን የተከሰተውን ይረሳዋል። አሁን ከ2 ዓመት ከ3 ዓመት ከ10 ዓመት በኋላ ሶሪያ የተከሰተው በቂ ትምህርት ነው ነበር። ሻዎች የሰሩት ስራ ማለት ነው። ሲጀመር እኮ ኢራኖች
ከእስራኤልና ከአሜሪካ ጋር ሆኖ ሲሰሩ የነበሩ ናቸው። የባለስልጣናትን ልጆች እዩዋቸው። ቃሲም ሱሌይማኒ አሁን ትልቁ ጀነራል መጀመሪያ ትራምፕ በስልጣን ላይ ወጥቶ እያለ የገደለው ማለት ነው። አሁን ለምሳሌ ኢራቅ ውስጥ የተገደለው እሱን እዩት። ለምሳሌ የእሱ የእህቱ ልጆች እህቱ ምናምን የት ያለው አሜሪካ ውስጥ የኢራን ባለስልጣናት መጥቶ አሁን የሳውዲ መንግስት የኩዌት አረብ ሀገር ምናምን አይደሉም፣ አረብ ሀገር ነው ያሉት። ሰልማን አለ ንጉስ መሐመድ ብን ሰልማን የእሱ አልጋ ወራሽ አለ። የት ነው የተማረው? ሳውዲ ነው የተማረው ሙሉ ትምህርቱ። እነዚህ ልጆቻቸውን ሳውዲ አሜሪካ ብቻ አይደለም የሚልኩት በየአውሮፓ ልከው ያውም አለባበሳቸው ማየት ትችላላችሁ። ዘፋኞች፣ ሞዴሎች፣ ፊልም ሰሪዎች ናቸው የሚመስሉት። ከእስልምና ጋር የሚያገናኘው ነገር የለም። አታስገድዱን። አንተ ያልከው ብቻ አይደለም ዲን እኔም ትለኝ ትችላለህ አይደለ? እኛም እንላለን። በቃ እናንተ ያወራችሁ እኛ ዝም የምንልበት ምክንያት የለንም። ኢራኖች ይሄ ነው ታሪኩ። ሱኒ ውስጥ መጀመሪያ ስልጣን ሲወስድ እኮ ኾሜኒ መጀመሪያ ስልጣን ሲወጣ አብዮት ሲፈጽም ኾሜኒ ከየት ነው የመጣው? እናውራ አሁን ካላችሁ ከየት ነው የመጣው? አለ ስዑዶች መንግስት ሲመሰርቱ ከየት ነው የመጡት? ከራሳቸው ከድርዕያ ተዋግቶ ነው የመጡት። መንግስት ሳውዲን የመሰረቱት በራሳቸው በደማቸው ደማቸውን አፍሰው ነው። ኾሜኒ የት ነው የመጣው? ከፈረንሳይ ነው። በፈረንሳይ አውሮፕላን በፈረንሳይ ፖሊስ ታጅቦ ነው ኾሜኒ ባህራን የገባው። የኾሜኒን ታሪክ እዩት። የ4 ዓመት ልጅ፣ የ5 ዓመት ልጅ፣ የ3 ዓመት ልጅ ይደፍራሉ። የራሱ ጓደኛ የኾሜኒ ጓደኛ የጻፈው አለ ሙዘኪራ ማስታወሻ አለ መጽሐፍ ላይ ይህን ብሎ ጻፈው። የራሱ ኢራቅ ውስጥ ጓደኛው ላይ አርፎ ነው ይህን የሚሰራው። ፈተዋቸውን ማየት ትችላላችሁ። ግንኙነትን በተመለከተ ህፃናትን በተመገናኘ እነዚህ ናቸው። ለምን አንተ ይህን ራስን ጭንቅላትን ጊዜን ጨርሳል እነዚህን የደገፍክ? ምንም ልዩነት የላቸውም እኮ። ኾሜኒ ሞተ፣ ኸመናኢ መጣ ሞተ፣ አሁንም ኸመናኢ ሞተ፣ ከዛ ደግሞ አሁን ሌላ መጥቷል። አሁን እነዚህ አይነት ሰዎች ጋር ምን አገናኘን? ምንም ያገናኘ ነገር የለም። እነዚህ ሙስሊሞች አይደሉም። በቃ አሁን ጦርነት ተጀመረ። ከነሱ ጋር ጦርነት ጀመሩ። እንዴት ባለስልጣናት 50 100 ባለስልጣናት በአንድ ጊዜ ይገደላል? እኔ አሁን ይሄን ምለው ምንድነው? ምክንያቱም የራሳቸው ስለሆኑ እኮ ነው። ምክንያቱም የኢራን የእስራኤል ሰላዮች እዛው ኢራን አሉ። አብረው ነው የሚሰሩት። አብረው ሲሰሩ ነው የነበሩት። ሌባ ሌባ ሰርቆት እንደሚጣላው ነው የሚጣሉት። አሁን በጥቅም እንጂ ምንም አይነት የለም። እርስ በርሳቸው ሲዋጉ የነበረው አሁን ተዋጉ። እኔ በሌባ መሀል ሰርቆ ቢጣላ እኔ የምገባበት የምጨነቅበት ምክንያት የለኝም። ሁለቱንም አላህ ይጨርሳቸው። ኢራኖች የሰሩት ታሪክ ይሄ ነው። ሶሪያ ውስጥ ገብተው የገደሉትን እዩ። ኢራቅ ውስጥ በመቶ የሚቆጠር መስጂድ ኢራቅ ውስጥ ተዘግቷል። እየተገደሉ ማለት ነው። ኢማም አይቀራቸው፣ ሙአዚን አይቀራቸው። መኪና እየጎተቱ ኢማምና ሙአዚን መኪና ውስጥ አስረው በገመድ እየጎተቱ ይገሏቸዋል። መስጂዶች ብዙ ተዘግተው ነበር። ምክንያቱም ሰውን ለህይወቱ ዘግቶ ማለት ነው። ምን አገናኝ አንተ ከነዚህ ጋር? አቡበክር ለዕነቱላሂ ዐላ አቢ በክር፣ ለዕነቱላሂ ዐላ ዑመር፣ ለዕነቱላሂ ዐላ አይሻ። ምን አገናኝ ከነዚህ ጋር? እነዚህ እንደሚሉት እነዚህ የሚሉ ሰዎች ጋር አይሻ ረዲየላሁ ተዓላ እናታችንን ዝሙት ሰርታለች የሚሉ የሚራገሙ የጀሃነም ናት የሚሉ ምን አገናኘን እኛ ከነዚህ ጋር? ቁርአን ተቀይሯል የሚሉ ቁርአን ያላቸው የኛ ቁርአን ነው አልቀየሩትም፣ ይዘውታል። ለምን አላህ ሱብሓነሁ ወተዓላ ቁርአን ይጠብቀዋል። ብትጠይቋቸው ግን ይሄ ቁርአን ትክክለኛ አይደለም ይላሉ። ሱሐቦችን ቀይረውታል ይሉታል። ምን አገናኘ ከነዚህ ጋር? ለኩም ዲኑኩም ወሊየ ዲን ነው ከነዚህ ጋር የሚያስፈልገው። ሱሐባ ሁሉ ከፍሯል በጣት የሚቆጠር። አቡበክር ሲዲቅ ካፊር ነው፣ ዑመር ካፊር ነው፣ ዑስማን ካፊር ነው። ሁሉም ካፊሮች ሁሉም ሱሐቦች ሁሉ ካፊር ናቸው ኢላ በጣት የሚቆጠሩ ሲቀሩ። ምንድነው ዲናችን? የሁሉ ምን የሚያገናኘን ከነሱ ጋር? ቆይ እስቲ ሽርክ ነው የሚያስተምሩት፣ ጣዖት አምልኮ ነው የሚያስተምሩት። የእነሱ ኢማሞቻቸው ከነቢያት ይበልጣሉ አለ ኪታባቸው ላይ ነው የጻፈው። ኢማሞቻቸው ከነቢያት ይበልጣሉ። ኢማሞቻቸው አማልክት ናቸው። ምንድነው ከነዚህ ጋር የሚያገናኘን ዲን? አንተ አንዳንዱ ሰው መጥቶ ጊዜን ፖለቲካ ማይረዳ ማንም ይረዳው። አሁን ኢኽዋኖቹ እንደዚህ የሚያሳዝነው ነገር ኢኽዋኖቹ አሁን አወቅን የሚሉት ወይ የጊዜ ፖለቲካ እውቀት የላቸው አለን ብለው ቢያስቡም ማለት ነው። ምክንያቱም በጣም ችግር ምንድነው አወቅኩ የሚል ሰው ማያውቅ ሰው በጣም ችግር ነው። ምን ማለት ነው? ድርብ ድንቁርና አለው። ነጠላ አይደለም። ነጠላ ድንቁርና አላውቅም ይላል፣ አያውቀውም። ድርብ ድንቁርና ደግሞ የተደረበው አያውቅም እንደማያውቅም አያውቅም፣ ያበላሻል። ያላዋቂ ሳሚ ንፍጥ ለቅላቂ እንደሚባለው ማለት ነው።
እየተበሉ ነው። እዩዋቸው እስቲ ኢኽዋኖቹም ቢሆኑ እኮ ስልጣን ወጥተው ያደረጉትን እዩት እስቲ። ስልጣን እናውቃለን ብሎ የሚያደርጉትን ፍልስጤን ስልጣን ወጥተው ለሐማስ ምንድን ነው ያደረጉት? ቦታ አግኝተዋል እኮ። ግብፅም ስልጣን ወጥተዋል፣ ይኸው የሉም፣ ተወግደዋል በየቦታው። ቱኒስ ግብፅ በጉልበት ነው ቢሉ ቱኒስ ይኸው ስልጣን ወጥተው ነበር። ሌላም ቦታ ወጥተው ነበር። ምንድን ነው የሚሰሩት? የሚያውቁ የሚመስላቸው ማያውቁ ናቸው። ግብፅ በነገራችን ላይ ኢኽዋን አሜሪካ ጋር ትሆናለህ ይላል። እንደፈለጉት ናቸው። ምክንያቱም የፈለጉትን ነው የሚያደርጉት። ሲፈልጉ የጀነት ሙሽራ ያደርጉሃል፣ ሲፈልጉ ደግሞ ሙናፊቅ ያደርጉሃል። እንደፈለጉት ነው ስም ይወጣልሃል። እንደፈለጉት ከገጠምካቸው ገጠም፣ ካልገጠምክ ስም ይወጣልሃል። ግብፅ ላይ ሙርሲን ገልብጦ አብዱልፈታህ ሲሲ ሲወጣ ለምሳሌ ላትደግፍ ትችላለህ አንተ። طيب እሺ አገር መውደም አለበት? አገር መውደም አለበት? እነሱ እንደዛ ነው ይውደም ነው የሚሉት። እኛ ካልወጣን ይጥፋ ነው። እኔ ከሞቱ ሰርዶ አይብቀል አይነት ማለት ነው። አሜሪካ ውስጥ እንትን ዋይት ሃውስ ድረስ ሄደው ፎቶ አላቸው። ፎቶ ተነስተው ደግሞ ተለቀውታል። ግብፅ እንድትደበደብ። ምክንያቱም ሙርሲ ወጥቶ አብዱልፈታህ ሲሲ ስለወጣ ማለት ነው። ግብፅ ትልቅ ነገር ነው እኮ አንተ ወደድክም ጠላህም ግብፅ ትልቅ ነገር ነው። ንብረታችን ነው ለሙስሊሞች እንዴ። ሳውዲ ትልቅ ነገር ነው፣ የሙስሊሞች ሀገር ነው። ፓኪስታን እንደዚህ አይነት ነገሮች ዱዓ የምታደርግላቸው ናቸው። እንደዚህ ዝም ብለህ በቀላሉ የምትሰድበው አይደለም፣ ይጥፉ የምትላቸው አይደለም። ወይ ስለዚህ ባጭሩ ምንድነው ኢራኖቹ በታሪክ ላይ ብታያቸው የሰሩትን ስራ ኢራቅ ውስጥ የተሰራውን ብታይ፣ ሶሪያ ውስጥ የተሰራውን ብታይ፣ የመን ውስጥ የተሰራውን ብታይ፣ በየቦታው ብትሰሩ የሰሩትን ብታዩ በሚሊዮኖች ነው የገደሉት። አሜሪካን እስራኤልም ከገደሉት የበለጠ ነው የገደሉት። እጥፎች 10 እጥፍ 100 እጥፍ የገደሉት እነሱ ማለት ነው። ነቀርሳ ናቸው። ውስጣችን ቁጭ ብለው ነቀርሳዎች ናቸው። ስለዚህ ሁለቱ ተዋጉ ይጫረሱ ነው ማለት ነው። ይሄ አቋም ያንዱ። ሁለተኛ ደግሞ ሌላ የምታነሱት እሺ ተዋጉ፣ ለምንድነው ኢራኖቹ ከተኮሱት ጥይት ውስጥ ሲተኩሱ ከነበረው ሚሳኤልና ድሮን ውስጥ 85% አለ 85%ቱ አረብ ሀገሮች ላይ ነው ሲተኩሱት የነበረው። 15% ብቻ ነው እስራኤል ላይ ሲተኩስ የነበረው። ለምን አልተዋጓቸውም? ያው ምን ብለዋል አረቦቹ? ምን ብለዋል? ከኛ ተነስቶ ደብዳቤ ሰጥቷቸዋል። ሳውዲም ሳይቀር ከኛ ተነስተው አይደበድቡም፣ የኛን አየር አይጠቀሙም ብለው ቃል ገብተውላቸዋል። ጦርነቱን እንቃወማለን ብለዋቸዋል። ከመሆኑም ጋር ምን ያለው እሺ ቢያንስ የጦር ቤዝ አለ፣ የጦር ካምፕ አለ ካሉ እሺ ካምፑን ይምጡት። አሜሪካ የሚጠቀመው ካምፕ ካለ እሺ እሱን ይምጡት ብቻ። ለምን ሲቪል ይደበደባል? ነዳጅ ማደያ፣ መኖሪያ ቤት ለምን? እሺ መኖሪያ ቤቱንም ይምጡት፣ አገሩንም ይምጡት። ቢያንስ ወደ አረቦች 50%፣ ወደ እስራኤል 50%፣ ወይ ደግሞ ይሆነ ወደ እስራኤል 90% ተኩሰው ወደዚህ። እንዴት 70% አረብ ላይ ተኩሰ 15% እስራኤል ላይ? ይሄ ውስጥ ያላችሁን ጥላቻቸውን የሚያመላክት ነው። ውስጥ ያለውን ጥላቻ የሚያመላክት ነው። እነሱ ሲጀመር ኢራኖች ሲዘጋጁ የነበረው አረብን ለመደብደብ ነው። እስራኤል ጋር ጠብ የላቸውም ነበረ፣ አሜሪካም ጠብ የላቸው ነበር። እንዴት እንደዚህ አይዘጋጁም? እነሱ ለአሜሪካና ለእስራኤል እንደዚህ ነው የምትዘጋጀው? አንድ አውሮፕላን አይኖራቸውም፣ ዘመናዊ አውሮፕላን። አሁን ለምሳሌ ከሳውዲዎችን ብታዩዋቸው ወይ ደግሞ ሌሎችንም አረብ ሀገራት ብታዩዋቸው አውሮፕላኖች አሏቸው። አንተ በል አያውቁትም ምናምን ተችላል። ያነሱታል፣ ይደበድቡታል፣ ይዋጋሉ። እንደማንኛውም ሀገር ያሳዩዋሉም ያሳዩናል ኢንሻአላህ። ግን አንተ ስላልካቸው አይደለም የሚዋጉት። የራሳቸው አካሄድ አላቸው። ሁሉም ሰው ብልጥ ነው፣ አካሄድ አለው። እንደ ኢራን ያው ኢራን ደነፋ ምን አመጣ ሐቅ ነው ወራ ከተባለ ምንድነው የሆነው? እስቲ ጦርነቱ የሁሉ ሰው አልቆ ባለስልጣናት 50 መቶ ሌላ ተከ የሁሉ ልምድ ያለው ጀነራሎች ተገለው በቃ ነው ምንም አልተከሰተም። አገሩ እንደዚህ እየታረሰ ያው የሚያክሰው ካለ ፖለቲካ የሚያክሰው ካለ ውጤቱ መገንዘብ ይችላል። አረቦቹ መሳሪያ አላቸው። እንዴት ኢራኖቹ አንድ እንኳን ዘመናዊ አውሮፕላን አንስተው እስራኤል የሚደበድቡበት አይኖራቸው? ለማን የተዘጋጁት? ለኛ ነው። የተዘጋጁ ለሳውዲ ነው፣ የተዘጋጁ ለኢራቅ ነው፣ የተዘጋጁ ለኩዌት ነው፣ የተዘጋጁ ለአረብ ሀገሮች ነው። ይሄው ያረጉት ነው። እድሜያቸውን ሲኖሩ የተዘጋጁት ለኛ ነው። እየተኮሱት ነው እኛ ላይ ሙስሊሞች ላይ። በዚህ ጦርነት አንታለልም። አረቦች ማድረግ ያለባቸውን እያደረጉ ነው። አንተ ያልካቸውን አይደለም ያደርጉት።
አካሄዳሉ ሁሉም ሰው የሚያውቀው አንተ ስላልክ አይደለም እገሌ ስላል አይደለም ኢኽዋኖች አረቦች ላይ ጭፍን አመለካከት አላቸው አረብ ብሎ መሳሪያ ብቻ ነው በየጓራችን እናውቃለን እኮ በየጓራችን የገባው ዲናችን አረቦች ናቸው ያስገቡት ወደ ሀበሻ ያመጡትም አረቦች ናቸው ወደ ቱርክም ያስገቡት አረቦች ናቸው ሰሜን አፍሪካ ብትሉ የትም ቦታ ያስገቡት አረቦች ናቸው ለወደፊትም ይረዳው አረቦች ነው በአሁኑ ሰዓትም የተሻሉ ያሉት አረቦች ናቸው አንተ ባልኩም አይደለም እናንተና ጧት ዳዒሽና አንተና ሲደግፉ ነበር አልቃይዳ ኢኽዋኖች ራሳቸው ዳዒሾችን ስንቃወም አህሉ ሱናዎች እናንተ መደኸሊዎች የስልጣን ባለቤቶች ስትሉ ነበር አሁን ዞራችሁ የአፕስቴን ፋይል ወጥቷልና ዳዒሽና አልቃይዳ እስራኤሎች ሞሳድ የመሰረታቸው መደኸሊ ይላል ኢኽዋኖች ናቸው እናንተ ኢኽዋንን የመሰረተው ሞሳድ ታውቃላችሁ የኢኽዋን ትልልቅ መሻይኽ ተብለው መሪዎች ተብለው ፍሪሜሰን አባሎች አሉ ከራሳቸው ኢኽዋን አባሎች ከትልቅ መሻይኾች ከተባሉት የጻፉት መጽሐፍ ማለት ነው ምንድነው የሰሩት ኢኽዋኖች እስቲ ቆይ ምንድነው የሰራችሁት አሁን ከተመሰረታችሁ ቆይታችኋል አይደል እና ሐሰን አልበና እና ሰይድ ቁጥብ ከመጡ ምንድነው የሰራችሁት ለእስልምና ኡማ አረቦች ብትለኝ እነግርሃለሁ በየጓሯችን መስጂድ ሳይቀር በየአገሩ የተሰራው መስጂድ ማን ነው የሰራው አረቦች ናቸው አሜሪካ ሳይቀር መስጂድ የሚሰሩት አረቦች ናቸው በገንዘባቸው በየጓሩ ሐታ የቲም ራሱ ሲረዳ ነበር ወተት አይቀር ስንዴ አይቀር እየመጣ ማለት ነው ሃይማኖት ላይ ያላችሁ ተብሎ እየተከለከሉ አሉ ኢትዮጵያ ውስጥ ራሱ የዛሬ 10 ዓመት ምናምን ራሱ በየአገሩ መስጂድ ሀብታም ሀገር ሳይቀር መስጂድ የሚሰሩት እነሱ ናቸው ዳዕዋ በየቦታው የሚያሰራጩት እነሱ ናቸው አንተ የምታወራው ማለት ነው ማንም አንተ አባት እናት ምን ይሰራችሁት አያትን ቢሆን ለዲ ምን ይሰራው አረቦቹ ናቸው ይሁን ሁሉ ያደረጉት ከአላህ በታች ስለዚህ ታሪክ ማየት ጥሩ ነው ዝም ብሎ በገገማ ማውራት አይደለም ቡድንተኝነትም ጥሩ አይደለም አይበጅም ዝም ብለህ አንተ ስለጠላህ አይደለም አንተ ስለጠላህ ጀሃነም አይገባም አንተ የወደድከው ጀነት አይገባም አላህ Subhanahu Wa Ta'ala ሚዛን ይኑረን መጽሐፍ አለን ኪታብ አለን ቁርአን አለን ሐዲሶች አሉን ምን ለካበታለን አቂዳ እምነቱን ምን እናየውኛ ሰው ይበራል የአላህ ወልይ ይበራል ጠንቋይ ይበራል ስለበረራ አይደለም ወልይ ሆነው አላህን በመፍራት ነው ሰዋለ ስለዚህ መለኪያችን ቁርአንና ሐዲስ ነው ኢራኖች ምንድነው እምነታቸው ማየት አለበት የሚሰሩት ብቻ አይደለም በውስጥ የሚያስመስሉት አይደለም አልሞት ለአሜሪካ ሞት ለአሜሪካ ሞት ለእስራኤል የሚገሉት አረብ ሀገር ነው የሚገሉት ሙስሊም ነው አሁን በራሳቸው ሲወጡባቸው የተቆስቧቸው ነው በራሳቸው ሲወጡባቸው አንገታቸው ላይ ማለት ነው እሱን አይተናል 85% አረብ ላይ እስካሁን አልተቆስቧቸውም አረቦች ምን ያርጓቸው እስቲ ቆይ ምን ያርጓ አረቦች እስቲ የሁሉ ሚሳኤል እየተተኮሰ የሁሉ ድሮን ከኢራን እየተተኮሰ ነው ያዩ ነው አሁን እንደ አገር የመከላከል መብት አላቸው ማንንም ይሁን ይሄ ሁሉ ዝም ብለው ያዩ ነው ምንድነው የምትፈልጉት እስቲ ቆይ መተኮሳችሁን ልትል ይችላል ከኢራን እጥፍ ድርብ የተሻለ መሳሪያ አላቸው መጠቀሙም ይችሉበታል እንደምትሉት አይደለም በየጓሮው ዝም ብለው ወሬ የምታወራው አይደለም ስርጭት አይደለም ይሄ ውሸት ወሬ ዝም ብለው እገሌ እንትና ንጉስ እንደዚህ ያደረገ እገሌ ንጉስ በሳውዲ ላይ በኩዌት በሌሎችም ንጉሶች ላይ የተለያየው ዝም ብለው ውሸት በየጓሮ የምትረፈው ወሬ አይደለም ደጃል እውነት ነው ደጃል የሚደግፈው ማታ መኖሩ እኮ አይገርምም አሁን ይኸው ኢራን የሚደግፍ ሰው አለ አጂብ ነው ኢራን የሚደግፍ ሰው አለ ይሄን ሁሉ ሰርተ አላት የሚደግፋት በሚሊዮኖች የሚቆጠሩ ሱኒዎች ሴት አይቀር ህፃን አይቀር አይሁዶች ያላደረጉትን አገዳደር ራሱ እየገደሉ ሳዳም ሁሴን ኢራቅ ውስጥ ገብቶ በአረፋ የሰቀለው ማን ነው እስቲ ማን የሰቀለው ሻዎች ሆናቸው አንድ ሰው መጥቶ ለምሳሌ ኢራቅ እንድትወረር ያደርገው ማን ነው አላረጉም አረቦች ከኩዌት ኢራቅ እንድትወጣ አድርገዋል አዎ መውጣት አለባት ለምን ተወራለች ወጣች ከዛ በኋላ ግን አሜሪካዎች ኢራቅ ሊወሩ ሲሉ ሳውዲውም ሌሎችም ተቃውሟል አንፈልግም ብለዋል ታሪክ ማክሱ አላ እየተዛባ ነው የሚወራው ይሄ ብቻ አይደለም እኮ ታሪክ ሙብተዲዓ የኦሞዊን ታሪክም የድሮ ሙስሊሞችንም ታሪክ የሚያዛባ ሰው አለ አንፈልግም ብለዋል ኢራቅ ተወረረ ሻዎች ማን ነው የአሜሪካ ወታደር ያገዘው ሳውዲ አይደለም ሳውዲ እኮ አይደለም ማን ነው የአሜሪካ ወታደር ኢራቅ ውስጥ ሊገባ አደረገው ሺዓ እኮ ነው የኢራቅ ሻም ኢራን አፍጋኒስታን ውስጥ የአሜሪካ ወታደር ሲገባ ማን ያገዘው ሺዓ ነው ኢራን ነው ዞር ብላችሁ ታሪክ እዩ እንጂ ዝም ብለህ ማውራት ብቻ እኮ አይደለም አንተ ስሜት ስለደገፈ አረቦችን በቃ ንፍቅና እኮ ነው ይሄ በቃ ዘር የተሻለ ዘር አለ ቢባል እኮ አረብ ናቸው አላህ Subhanahu Wa Ta'ala ከሁሉም አረብን መረጠ
በግለሰብ ዓረብና ሐበሻ የሚበላለጥ የለም። እያንዳንዳችን አላህ ዘንድ የሚበልጠው አላህን የሚፈራ ሰው ነው። በጥቅሉ ግን አላህ ዓረብ መረጠ። ከዓረቦች ደግሞ ቁረይሽን መረጠ። ከቁረይሽ በኑ ሐሺም መረጠ። ከበኑ ሐሺም ነቢያችን ሰለላሁ ዐለይሂ ወሰለም መረጠ። ነብይ ያደረጋቸው ዓረብ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን በዓረብኛ ነው። የሁሉ ሰሃባ ሁሉ ዓረብ ነው። ለወደፊት የሚመጣው መህዲ ማን ነው? መሐመድ ብን ዓብድላህ ከደጃልም ጋር የሚዋጋው ማን ነው? ዓረብ ነው። ደጃል ከየት ነው የሚመጣው? ኹራሳን የት ነው? ወደ ኢራን አካባቢ መቀህ እኮ ነው። እዚህ ከደጃል ጋር ትልቅ ጦርነት ይዋጋሉ። ጀንነት ያሳዩ የተባሉትን ጎሳ የዓረብ ጎሳ የት ነው ያሉት? አሁን ሳውዲ ውስጥ ያሉ ጎሳዎች። ይሄ አጉል ጭፍን የሆነ ጥላቻ ቢወገድ ይሻላል። ለዓረቦች የመጣ ጥላቻ የንፍቅና ምልክት ነው። አላህ ሱብሓነሁ ወተዓላ ይጠብቃል። የተወሰነ ማንበብ ማገናዘብ ይሻላል። ማንበብና ማገናዘብ ይሻላል። ዝም ብሎ በገገማው መደገፍ አይደለም። ወይ አሜሪካና እስራኤል በተመለከተ ያው ማንም ሰው ግልጽ ነው። ይሄ የሚነገረው የለውም። ያው ጥላቶቻችን ናቸው። ብዙ ነገር አድርገዋል። አሜሪካን የሰራው ስራ የሚደበቅ አይደለም። በየሀገሩ የሰሩት ስራ ኢራቅን የወረው ሱኒዎችን አዳክመው ኢራቅን ለኢራን ለሺዓዎች ሰጡ። ብዙ ነገር የሰሩት ስራ ግልጽ ነው። በሰውየታቸው ያው ከዚህ በፊት የነበረው የመስቀል ጦርነትን ያካሂዱ ነው። መስቀል ጦርነት ብዙ ጦርነት አለ። ጦርነት አልፏል አይደለ? ብዙ ጦርነቶች አልፈዋል። ከኦርቶዶክሶችም ጋር ከሩሲያ ከካቶሊኮች ጋር፣ ፕሮቴስታንቶች ደግሞ አሁን በዘመናዊ እንግሊዞችና አሜሪካዎች ብዙ ነገር አድርገዋል። ሙስሊሞች ላይ የታወቀ ነው። ከበድ ያለ ነው። ያሁኑ ደግሞ ግልጽ ነው። የይሁዳዎችም ግልጽ ነው የሚሰሩት የሃይማኖታቸውን ማስፋፋት። ያው እነሱ ዞሮ በዘር ነው ሃይማኖታቸው የሚጓዘው፣ ግን እኛን አጥቅተው ለማጥፋት ማለት ነው። መሬትን ለመውሰድ የሚደረገው ጥረት ግልጽ ነው። ሞኞች አሉ፣ ግን እነሱ ጋር የሚሄዱ ማለት ነው። እንደምታዩት ሒዝቡላህ ጦርነት ይጀምራል። የልብናን መሬት በሒዝቡላህ መሬት በእስራኤል ይወረራል። ጋዛ የው ፍልስጤን ተስማምተው ብዙ ነገር ማድረግ ሲችሉ እና ሐማስ ነገሮችን እያፈረሱ እዚህ ያደረሱት። አይሁድ ግልጽ ነው፣ ጥላት ነው። አይሁድ የታወቀ ነው። ስለ አይሁድ አይነገሩም። ሙስሊም ግልጽ ነው። ኢንሻአላህ መህዲ መጥቶ የሚሆነው ነቢያችን ሰለላሁ ዐለይሂ ወሰለም ታሪክ ላይ የነገሩን ኢሳ አለይሂ ሰላም መጥቶ የሚሆነው የታወቀ ነው። መጨረሻቸውም አይቀርም። የአይሁዶችና የክርስቲያኖቹ የታወቀ ነው፣ ግልጽ ነው። ወላሁ አዕለም። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።